ከመስከረም 2009 ዓመተ ምህረት መጀመሪያ እስከ ጥቅምት 2009 ዓመተ ምህረት መጨረሻ ድረስ የባለብዙ ሙያዎች ክህሎቶችና ጸጋዎች ባለቤት ሙሃዘ ጥበባት ዲያቆን ዳንኤል ክብረት ካናዳ ነበር የሰነበተው። ሙሃዘ ጥበባት ዲያቆን ዳንኤል ክብረት ሰባኪ ወንጌል፣ ሀያሲ፣ ደራሲ፣ የታሪክ ተመራማሪና የሌሎች በርካታ ክህሎቶች ባለቤት ነው። ሙሃዘ ጥበባት ዲያቆን ዳንኤል ክብረት በአልበርታ ግዛት ዋና ከተማ ኤድመንተን በነበረበት ወቅት በተለያዩ ርዕሰ ጉዳዮች ዙሪያ ለማነጋገር አጋጣሚውን አግኝቼ ነበር። ስለ ጊዜው ምክሩና የተቀደሱ ሐሳቦቹ በቅድሚያ እያመሰገንኩኝ ፕሮግራሙን እንድትከታተሉ የምጋብዛችሁ ሽመልስ መረሳ ገብረ ሚካኤል ነኝ። መልካም ቆይታ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሽመልስ መረሳ እባላለሁኝ። እዚህ የምንገኘው በአልበርታ ግዛት ዋና ከተማ ኤድመንተን ውስጥ የሕዝብ ላይብራሪ ውስጥ በምትገኝ ትንሽ ስቱዲዮ ነው። ሜከር ስፔስ በሚባለው የላይብራሪው አንዱ ሴክሽን ውስጥ ነው የምንገኘው። አጠገቤ ደግሞ የምታውቁት የምትወዱት ሙሃዘ ጥበባት ዲያቆን ዳንኤል ክብረት ይገኛል። ከዲያቆን ዳንኤል ክብረት ጋር የምንነጋገረው በተለያዩ ርዕሰ ጉዳዮች ዙሪያ ነው። አራት አብይ ጉዳዮች ላይ እንነጋገራለን በዛሬው ዕለት። መጀመሪያ በህይወት ታሪኩ ዙሪያ አንዳንድ ነገሮችን እንወያያለን። ከዚያ እዚህ ካናዳ እኔ ያገኘሁት በሐዋርያዊ ተልእኮ በሚያከናውንበት ወቅት ነውና በዚያ ላይ ዓላማው ምን ይመስላል፣ ስኬታማነቱስ ምን ይመስላል የሚለው ላይ እንወያያለን። ከዛ በተጨማሪ በስራው ዙሪያና በወቅቱ የኢትዮጵያ ወይም የሀገራችን ነባራዊ ሁኔታ ዙሪያ አንዳንድ አስተያየቶችን እሰነዝርለትና በዛ ላይ ውይይት እናደርጋለን። ወደ መጀመሪያው ክፍል እናምራለን። ከሁሉ በፊት ጥሬን አክብረህ እዚህ ስለተገኘ በእኔና በሚከታተሉን አድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁኝ። እኔም ይህን እድል ስላገኘው በጣም አመሰግናለሁ። እሺ፣ በመጀመሪያ ይሄ ሙሃዘ ጥበባት ዳንኤል ክብረት፣ ሙሃዘ ጥበባት የሚለው የማዕረግ ስም አሁን በቅርብ ነው የሰማሁትና ምን ማለት ነው፣ በምን መልኩ ነው የሚገኘው እና የሚለውን ምናልባት ለአድማጭ ተመልካቾቻችን በማስረዳት ብንጀምር። የስሙ ትርጉም አውሃዘ ከሚለው የግዕዝ ቃል የመጣ ነውና ሙሃዘ ጥበባት ማለት የጥበባት መፍሰሻ ምንጭ ማለት ነው። በእርግጥ ለእኔ የሚመጥን ስም ነው ብዬ ለመናገር ይከብደኛል። ስሙ ትንሽ ከባድ ነው። ስሙን የሰጡኝ የደቡብና የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ ናቸው። አራቱ ኃያላን የሚባል በአራት የ13ኛው መቶ ክፍለ ዘመን ቅዱሳን ሕይወት ላይ የሚያተኩር መጽሐፍ ጎንደር ከተማ ላይ ተመርቆ ነበርና መጽሐፉ በሚመረቅበት ጊዜ ነው እሳቸው ይህንን ስም የሰጡኝና ያውም እኔ ብዙ ጊዜ በጽሁፍም በምንም አልጠቀምበትም፣ ይከብደኛል ስሙ ትንሽ። ግን ያው የሰሙ ሰዎች እየተጠቀሙበት እዚህ ደርሶ ነው። ስሙ ትንሽ ከኔ ከአቅም ከፍ ይላል። ትርጉሙ ግን እንደዛ ነው። ትህትናው ጥሩ ቢሆንም ለእኔ ደግሞ ያንስብሃል ነው የምለው እና በመቀጠል ብዙዎቻችን በተለያየ መንገድ ነው የምናውቀህ አንተን። እኔ ለምሳሌ ጽሁፎችን እከታተላለሁኝ፣ ስብከቶችን እንደዚህ እከታተላለሁኝ። የተለያየ ሰው በተለያየ መንገድ ነው የሚያውቅህ፣ ምክንያቱም በተለያዩ ነገሮች ላይ ተሳተፋለህ እና አንተን ሞር ለማወቅ ያክል እንደ መንደርደሪያ የትውልድ ቦታ የት ነው? እንዴት ነው አስተዳደግ? ከዛ በኋላ ደግሞ ወደ መንፈሳዊ አገልግሎቱ፣ ወደ ስነ ጽሁፉ፣ ወደ ታሪክ ምርምሩ እንዴት እንደመጣ ባጭሩ እስቲ አስረዳን። የተወለድኩት ደሴ ከተማ ነው በ1963 ዓመተ ምህረት እንደ ኢትዮጵያ አቆጣጠር ማለት ነው እና ያደግኩት ግን ባህር ዳር ከተማ ነው። 3 ዓመት ልጅ ሁኜ ነው እንግዲህ ወደ ባህር ዳር ሄድኩትና እንግዲህ ቄስ ትምህርት ቤት ጀምሮ እስከ 12ኛ ክፍል ያለውን የመማር እድል ያገኘሁት በባህር ዳር ከተማ ነው።
አጼ ሰርጸ ድንግል የሚባል አንደኛ ደረጃ ትምህርት ቤት፣ አጼ ፋሲለደስ መለስተኛ ሁለተኛ ደረጃ ትምህርት ቤትና ጣና ሐይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው የተማርኩት። ብዙውን የቤተ ክርስቲያን ትምህርት የማግኘት የመማር እድል ያገኘሁትም እዛው አካባቢ ነው። በተለይ በፈለገ ሕይወት ቅዱስ ጊዮርጊስ ቤተ ክርስቲያን ፈለገ ገነት ማለት ነው። ቅዱስ ጊዮርጊስ ቤተ ክርስቲያን ብዙ ሊቃውንት ነበሩና ከነሱ በነበረው ምቹ ሁኔታ ብዙዎቹን የቤተ ክርስቲያን ትምህርቶች ለማግኘት እድል ገጥሞኛል። ያ አካባቢ ደግሞ የጣና ገዳማት በቅርብ ርቀት የሚገኙበት ስለሆነ ብዙ ጥንታውያን የቤተ ክርስቲያን ጉዳዮችን እንዲያውም እንዳሁኑ በብስለት ወይም ለጥቅም በማወቅ ሳይሆን እንዲሁ በአካባቢው ለንግስም ለምንም እንሄድ ስለነበረ ሳናቃቸው ብዙዎቹን ነገሮች የማወቅ እድል ገጥሞኛልና ከዛ በኋላ ኮተቤ ነው የተማርኩት። በ82 ነው የጨረስኩት። በ83 ኮተቤ ገባሁ። 83 ደግሞ ኢትዮጵያ ውስጥ የመንግስት ለውጥ የተደረገበት ወቅት ስለነበር ትምህርቱን ሳንጨርስ ወደ ብላቴ ማሰልጠኛ ገባን። ከብላቴ ኬንያ ገባን። ኬንያ ብዙም አልቆየንም፣ ተመለሰን። እንደገና በ84 ዓመተ ምህረት 3 ሴሚስተር የተማረው የኮሌጅ ተማሪ ባሽ ነኝ እኔና 3 ሴሚስተር በአንድ አመት ተምረን ነው የጨረስነው። ከዛ 1 አመት ሰሜን ሸዋ ነዋሪ የምትባል ከተማ አስተምሬያለሁ። ከዛ ወደ ማህበረ ቅዱሳን። ምን ነበር የምታስተምረው? ይቅርታ 3 ሳብጀክት ነበር ማስተምረው፣ አማርኛ፣ ጂኦግራፊ እና ሂስትሪ። የተመረኩት አማርኛ ነው፣ ግን ሁለቱን መምህር ስላልነበረ በፍላጎት አስተምር ነበር። ከዛ 1 አመት ብቻ ነው እዛ የሰራሁት። ወደ ማህበረ ቅዱሳን መጣሁ። ማህበረ ቅዱሳን ውስጥ መጀመሪያ በጸሐፊነት፣ በዋና ጸሐፊነት፣ ከዛ ሀመር መጽሔት ላይ፣ ስምዐ ጽድቅ ላይ፣ የህትመት ዝግጅት ክፍል፣ ልማት ተቋማት ወደ 12 አመት አካባቢ እዛ ነው የሰራሁት። ከዛ የአገውስ የህትመት ስራ የሚባል ድርጅት አቋቁሜ እንግዲህ ባለፉት 5 አመታት እዛ ላይ ነው የምሰራው። ከዛ ውጭ ባሉኝ ጊዜዎች ደግሞ ጽሁፎችን ለመጻፍ ሞክራለሁ። የማማከር በማህበራዊ ጉዳዮች ላይ ማማከር ስራ እሰራለሁ። በልዩ ልዩ ሚዲያዎች በሚኖሩ ቦታዎች እሳተፋለሁ። እንደዚሁ ደግሞ መንፈሳዊ አገልግሎት ለመስጠት ሞክራለሁ። ኢትዮጵያን ታሪካዊ ቦታዎች ማየት በጣም ደስ ስለሚለኝ ብዙ ጊዜ ዞራለሁ። እዛም ሀገር ውስጥ ማገኘው እድል በዚህ ሁኔታ ነው። ኦኬ፣ በጣም አመሰግናለሁ። አሁን በቅርቡ ያገኘው እዚህ ካናዳ ውስጥ የተለያዩ ከተሞች አንተና ቀሲስ ምንዳዬ ብርሃኑ የተለያየ ሐዋርያዊ አገልግሎት ስትሰጡ ቆይታችኋል። ባለሳሳት ከ1 ወር በላይ የተለያዩ ከተሞች ተዘዋውራችኋል እና ምን አይነት ቆይታችሁ ምን ይመስላል? ዋናው የጉዞአችሁ ዓላማ ምን ነበረ? የጉዞአችን ዓላማ የነበረው እንግዲህ በካናዳ በኢትዮጵያ ቤተክርስቲያን አንዱ ሀገረ ስብከት ነው፣ ግን ሰፊ ነው በጣም። እንግዲህ ካልተሳሳትኩ በዓለም በስፋት 2ኛ ሀገር ይመስለኛል ከራሽያ ቀጥሎና በተለይ ምዕራብ ምስራቁ ረዥም ነው። ስለዚህ በዚህ ቦታ ሐዋርያዊ ጉዞ ተደርጎ አያውቅም። ብዙ ሰባኪያን በእርግጥ መጥተዋል። 1 ቦታ 2 ቦታ ነው አስተምረው የሚሄዱት እንጂ እንደዚህ በተቀናጀ መልኩ ሁሉን ለማዳረስና አንድ ወጥ የሆነ ዓላማ ያለው ጉዞ ተደርጎ አያውቅምና ያንን እዚህ ካናዳ ያሉ ወጣቶች ከየሰብካ ጉባኤው ጋር ሆነው አስተባበሩና እኔና ቀሲስ ምንዳዬ ቪዛ ጠይቀን ሲሳካ የመጣንበት ዓላማ 2 ነገሮችን ለማድረግ ነው። አንዱ ሰዎች መንፈሳዊ ሕይወታቸውንና ሃይማኖታቸውን አውቀው በቤተ ክርስቲያኒቱ ውስጥ ተገቢውን ቦታ እንዲኖራቸው ለማድረግ ነው። የውጭ ተሳታፊዎች ሳይሆኑ በቃ ተገቢው ቦታቸውን። ሁለተኛ ደግሞ በየወቅቱ ቤተ ክርስቲያኒቱን የሚፈታተኑ
ችግሮች ስለሚከሰቱ እነሱን አውቀው የራሳቸውን ለዚያ መልስ ለመስጠት በሚችል አቅም እንዲያዘጋጁ ማድረግ ነው። በዛ የ7 ሳምንት ፕሮግራም ነው። ያው 1 ወር ሊሞላ 1 ሳምንት ያክል ሲቀረው የተዘጋጀው ከኤድመንተን፣ ካልጋሪ፣ ቫንኮቨር፣ ቪክቶሪያ ከዛ ደግሞ ኪችነር፣ ኦታዋ እና ቶሮንቶ ነበር ፕሮግራሞቹ የነበሩት። በእነዚህ ፕሮግራሞቹ እንግዲህ አንዳንዱ ቦታዎች 1 ሳምንት፣ ቶሮንቶ ለ2 ሳምንት እና ኤድመንተንም 2 ሳምንት ፕሮግራሞች ተይዘው ለህዝብ ጉባኤ እና ለተመረጡ ሰዎች ደግሞ ስልጠና እየተሰጠ ነው። አሁን እዚህ ጋር የመጨረሻው ሳምንት ላይ ኤድመንተን የተገናኘ ነው ማለት ነው። በጣም ጥሩ። ምናልባት አሁን በምታብራራልኝ ጊዜ በተለያየ ጊዜ የሚከሰቱ የተለያዩ ፈተናዎች ወይም ተግዳሮቶች ብላ አንስተሃል ና የአሁኑን ጉዞህንም መሰረት በማድረግ ከዚህ በፊትም የነበሩትን የውጭ ሀገር ጉዞዎች መሰረት በማድረግ በውጭ የሚኖሩ ምእመናን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከታዮች ዋና ዋና ተግዳሮቶች ብለህ የምትወስዳቸው ምንድን ናቸው? እኔ እንዳየሁት 4 ናቸው። አንደኛው የፖለቲካው ጫና ነው። ሁለተኛው የፖለቲካ ጫናው ይዞት የመጣው ከዚህ ከጉዳዮችን በዘር ወይም በጎሳ የማሰብ ጫና አለ። ሶስተኛው ደግሞ በአገር ቤት ቦታ ያጡ ተሐድሶዎች ያው ይህ ነጻ መሬት ነው የመብት ሀገር ነው ብሎ በማሰብ እዚህ ሀገር መጥተው የሚፈጥሩት ጫና አለ። ከዛ አራተኛው ደግሞ ወደዚህ አገር ቤተክርስቲያን መታ ስትተከል ከሀገሩ ሕግ ከሀገሩ አሰራር እና ከቤተክርስቲያኒቱ መዋቅርና አሰራር ጋራ ባለመጣጣም የሚፈጠር ችግር ደግሞ አለ። ካወቃቀር የሚመጡ ችግሮች የመጀመሪያው የፖለቲካ ጫና አለ። ይሄ አገር ቤትም እዚህም የሚኖር ጫና ነው። ቤተክርስቲያን በታሪኳ የፖለቲካ ሰዎች ጫና ለማድረግ ሁልጊዜ ይፈልጋሉ። ለምን? ቤተክርስቲያን ትልቅ ኃይል ናት እና ለአገዛዛቸው ለአመራራቸው ቤተክርስቲያኒቱን ይፈልጓታል። የቤተክርስቲያን ታላቅነት የሚታወቀው ይህን ጫና በመቋቋሟ ነው። ምን ማለት ነው? ጌታ ቃሌን ሰምቶ የሚያደርገው ቤቱን ባለት ላይ የተከለ ሰው ይመስላል። ንፋስ ነፈሰ፣ ጎርፍ መጣ፣ ያን ቤት መታው። ነገር ግን መሰረቱ ጠንካራ ስለሆነ አልፈረሰም አለ። ይሄ ቤት ያልፈረሰው ጠንካራ መሰረት ላይ ስለተተከለ ነው እንጂ ንፋስና ጎርፍ ስላልመጣ አይደለም። ንፋስና ጎርፍ ይመጣል፣ እሱ እንዳይመጣ ማድረግ አይቻልም። መቋቋም ነው የሚቻለው። እና በሁለቱም ቦታዎች የፖለቲካ ጫናው አለ። ግን ጫናው ቀጥታ ምዕመናን ላይ ሲደርስና ሳይደርስ ይለያያል። አሁን በአገር ቤት ጫናው ቢኖር ቀጥታ የምዕመናንን ሕይወት በቀጥታ አይነካውም። ብዙ ጊዜ ቤተ ክህነቱ አካባቢ ነው የሚቀረው ጉዳዩ ብዛት ስላለው ሕዝቡ ብዛት ስላለው አብያተ ክርስቲያናቱ። እዚህ ግን አብያተ ክርስቲያናቱ ትንሽ ስለሆኑና ቤተ ክህነቱ በስፋት ስለሌለ ሕዝቡን በስፋት ስለሌለ ቀጥታ አጥቢያዎቹ ላይ ይመጣል። ከዛ አጥቢያዎቹ ላይ የመጣው ተጽዕኖ ደግሞ ቀጥታ ምዕመናኑ ላይ ይመጣል እና ያ ምን ይፈጥራል? መለያየት ያመጣል። ደጋፊና ተቃዋሚ፣ የዚህኛው ፓርቲና የዛኛው ፓርቲ፣ መንግስትን የሚወድና የሚጠላ እንዲህ የሚሉ ቀጥታ ህዝቡ ላይ ያመጣሉ እና ያ በቃ ምዕመናን ከሃይማኖታዊ ጉዳዮች ውጭ በሆነው ጉዳይ እንዲለያዩ፣ እንዲጣሉ፣ ከዛን ደግሞ እንዲከፋፈሉ እና በጠላትነት እንዲተያዩ ያደርጋል። የፖለቲካው ጉዳይም የቤተ ክርስቲያኒቱ ዋና ጉዳይ ሆኖ ታያለ። ለምሳሌ ቤተ ክርስቲያን ውስጥ ሰልፍ ይጠራል ወይ ድጋፍ ይጠራል፣ ስብሰባ ይጠራል። አገር ቤት ያየ እንደሆነ እንደዚህ አይነት ነገር አያጋጥምህም። ማለት ሰልፍ አጥቢያ ውስጥ መጥቶ የሚጠራ እንደዚህ የሚል አጠቅም ከኖረም እዛው ቤተ ክህነት ውስጥ ነው የሚኖረው እንጂ ቀጥታ አንተ ጋር አይመጣም። ጉዳዩ ሰፊ ስለሆነ እዚህ ግን ቀጥታ አንተ ጋር ይመጣል። በሁለቱም ወገን መንግስትን የሚደግፈውም እዚህ መጥቶ የእሱን ጉዳይ ማስፈጸም ይፈልጋል። አዳራሹን ይፈልገዋል። ህዝብ ሌላ ቦታ ተሰብስቦ አያገኝም። መንግስት የሚቃወመውም ህዝቡን ይፈልገዋል፣ አዳራሹን ይፈልገዋል። ካህናቱ እሱን ደግፈው ሰልፍ እንዲወጡ ይፈልጋል ወይ እሱን ተቃውሞ ሰልፍ እንዲወጡ ይፈልጋል እና ቀጥታ ይመጣል። ይሄ ምዕመናን በጣም ከባድ እንትን ውስጥ ይከታቸዋል። አንዳንዴ
ከሁለቱ የወጣ ሰው ቦታ ራሱ ያጣል። ደጋፊው ቦታ ያገኛል፣ ተቃዋሚው ቦታ ያገኛል። ደጋፊም ተቃዋሚም ያልሆነው ሰው ግን ቦታ አያገኝም በመሀልና ይሄ ትልቅ ፈተና ነው እና አንዳንዴ እንደምትሄድበት ቤተክርስቲያን የፖለቲካ አቋምህን ሁሉ የሚፈርጁ ሰዎች ያጋጥማል። እዚህ ቤተክርስቲያን ከሄድክ እንዲህ ነህ፣ እዚህኛው ቤተክርስቲያን ከሄድክ ደግሞ እንዲህ ነህ ተብለህ ሁሉ ወደ ሳጥን ውስጥ የመግባት ጣፈንታ ውስጥ ይገጥማል። ሁለተኛው እንዳልኩ ፖለቲካው ያመጣው ደግሞ በዘር የማሰብ አገር ቤት እሱ አንተን አይነካም። ዘረኞች አይኖሩም ማለት አይደለም፣ ግን ከህዝቡ ብዛትና ከጠቅላላው ሁኔታው አንጻር አንተ ሳሊተ ምሕረት ቤተክርስቲያን ስለሄድክ ወይም ቅድስት ሥላሴ ካቴድራል ስለሄድክ፣ አክሱም ልትሳለም ስለሄድክ ወይም ደግሞ ነቀምቴ ኢየሱስ ስለሄድክ ማንነትህን አይገልጽም። እሱ ክርስቲያን መሆንህን ብቻ ነው የሚያሳየው። እዚህ ግን እዚህ ስትሄድ ትግሬ ነህ ትባላለህ፣ እዚህ ስትሄድ አማራ ነህ ትባላለህ፣ እዚህ ስትሄድ ኦሮሞ ነህ ልትባል ትችላለህ፣ እዚህ ስትሄድ ደግሞ ጉራጌ ነህ ልትባል ትችላለህ። እና ያ አንዱ ሰው ወደ ሌላ ለመሄድ ሲነሳ የማንነት ጥያቄ ስለሚነሳ ጓደኞቹም ሰዎቹም እንዴ ለምን እዛ ሄድክ አንተ እንዲህ አይደለህ እንዴ የመባል ጣጣ ውስጥ ይገባል እና ለትብብርም ምቹ አይደለም። ከትብብርም አልፎ የአብያተ ክርስቲያናቱ ስያሜ ሁሉ ማንነትን እስከ መግለጽ ይደርሳል። አቡነ አረጋዊ የሚል ስም ሰው ሲሰማ ይህ ትግሬ ነው ብሎ እንዲገሙት፣ አቡነ ተክለ ሃይማኖት ብሎ ሲሰማ የአማራ ነው ብሎ ራሱ የፈጠረው ፈርጅ ውስጥ ሰውን ወደ መክተት መጥቷል። ይሄ ትልቅ ቻሌንጅ ነው። ኢትዮጵያ ውስጥ ብትሄድ ግን እንደዚህ አይነት ነገር የለም። ኢትሳን ያየህ እንደሆነ ኦሮሚያ ክልል ውስጥ ነው ያለው። ስለዚህ እዛ ስለሄድክ ኦሮሞ ነህ አማራ ነህ የሚል የለም። ደብረ ሊባኖስ ራሱ ኦሮሚያ ክልል ውስጥ ነው ያለው። ደብረ ዳሞ ትግራይ ክልል ውስጥ ነው ያለው። ወይም የጣና ገዳማት አማራ ክልል ውስጥ ናቸው ያሉት። ትልቋ እና የአክሱም ጽዮን ያረፈችባት ደብረ ጽዮን ኦሮሚያ ክልል ውስጥ ነው ያለችው። ብርብር ማርያም ደቡብ ክልል ውስጥ ነው ያለችው። እዛ መሄድህ አንተ ጉብዝናህን ያሳያል። እንዲያውም ከሀገርህ ተነስተህ እዛ ድረስ ለመሳለም መሄድህ የአንተን ጠንካራነት ያይ ካልሆነ ህዝቡ እንትን ስለሆንክ ነው እዚህ ቦታ ሄድከው የሚል ያታል። ይህ አዲስ ጠባይ ነው እዚህ ውጭ የመጣ። ከዛ ሶስተኛ ያነሳሁልህ የመናፍቃን በተለይ ተሐድሶ ሰዎች አገር ውስጥ ችግሯቸው ሲነቃባቸው እንደ አንድ መሸሸጊያ ውጭ ይመጣሉ። ውጭ ደግሞ ይሄ የተከፋፈለ ስለሚሆን ምቹ ቦታ ያገኛሉ። ስለዚህ አንደኛው ጋር ይጠለላሉ። ለመጠለል ደግሞ የሚያቀርቡት ምክንያት አማራው ጋር ሲመጡ አማራ ስለሆንኩ ትግሬዎች አሳድዱኝ ብሎ ይመጣሉ። ወይም ትግራዮቹ ጋር ሄደው አማራዎች አሳድዱኝ ይለዋል። ወይ ኦሮሞዎቹ ጋር ሄደው አማሮች ብቻ ሃይማኖታቸውን ሳይሆን እንደ ምክንያት ይዘውት የሚመጡት በዚህ ዘር ምክንያት በዚህ ፖለቲካ አቋሚ ምክንያት ተሰደድኩ ብለው መጠጊያ ያገኛሉ። ከዛ ኑፋቂያቸውን ተዉ ለማለት አንድ ወጥ አራተኛ ላይ ያነሳውልህ መዋቅር ስለሌለ አሁን ኢትዮጵያ ውስጥ አንዱ ቦታ የሚደረገውም ቤተ ክህነቱ አገረ ስብከቱ ያዛል። ስለዚህ ከዛ ውጭ ልትሆን አትችልም። ከአንዱ አጥቢያ ቤተ ክርስቲያን ተወቅሰህ ሌላ ቦታ የመግባት እድልህ አነስተኛ ነው። እዚህ ግን 3-4 አይነት አብያተ ክርስቲያናት ስለሆኑ ያሉት እዚህ ብትወቀስ እዛ ሂደት ትኖራለህ። ማንም እዛ ድንበር ተሻግሮ ሊከለክልህ የሚችል የለም። ድንበሯ የታጠረች ናት። አብያተ ክርስቲያናቱን አንድ የሚያደርግ መዋቅር፣ ሁሉም የሚታዘዙለት መዋቅር የለም። ይሄ አራተኛው ችግር ለሶስተኛው ትልቅ በር ከፍቷል። ሌላው አሁንም ከአራተኛው ጋር የተያያዘው ነገር ምንድን ነው? ለምሳሌ በምእመናንና በካህናትና በካህናት መካከል ጠብ ሲፈጠር ዳኛ ይጠፋል። ስለዚህ ሁልጊዜ የሚሆነው ነገር ምንድን ነው? ካህናትና ካህናት ሲጣሉ ሁለት ቤተክርስቲያን ይተክላል። አገር ቤት ቢሆን ከሁለቱ አንዱን ቀጥቶ ወይም አስማምቶ የሚያቆም ሕግ አለ ወይም መዋቅር አለ። እዚህ ግን የለም። ምእመናንና ካህናቱ ሲጣሉም እንደዚህ ዳኛ የለም እና ሁልጊዜ የጭቅጭቅ መነሻዎች ይሆናሉ። እነዚህ ሰፋ አድርገህ ላለማሰብ አይተህ ከሆነ ለምሳሌ አብያተ ክርስቲያናቱ ትምህርት ቤት እንዳይኖራቸው፣ ኮሚኒቲ ሴንተር እንዳይኖራቸው፣ ለህፃናት የሚሆኑ የባህል ማዕከላት ካልቸራል ሴንተሮች ሊኖራቸው ይችሉ ነበር። እዚህ አብያተ መጽሐፍት ሊኖሩ ይገባ ነበር። አሁን እዚህ ሀገር የሀገርህ መጽሐፍ አታገኝም። ስለዚህ ልጆች ስለ ሀገራቸው እንዲያውቁ፣ ስለ ቤተሰናቸው እንዲያውቁ ከተፈለገ የመረጃ ማዕከላት መኖሩ ነበረባቸው። እንደዚህ አይነት ነገሮች እንዳንሰራ እንደዚህ አራቱ ጉዳዮች ላይ ነው ያለ ነው። ከዛ ተሻግረን ማህበረሰቡ ሊጠቀምበት ወደሚችል አገልግሎቶች ለመግባት እድሉ አላገኘንም እና እነዚህን አራቱን ነው ማየው እዚህ በዞርኩባቸው። በዋናነት አሁን አንተ በአስተማርክባቸው አንዳንድ ጉባኤዎች ላይ ተሳትፍ ያለውና በዚህ ረገድ እዚህ ውጭ ያለው
መምን ምንም እንኳን ውጭ ያሉት ብዙ ተግዳሮቶች ቢኖሩም አዌርነሱን በመጨመር ዙሪያ በተለይ አንተ ያደረካቸው ጉባኤዎች የራሳቸው ኮንትሪቢዩሽን ነበራቸው እና ከዚህ ጋር ተያይዞ ከነዚህ ቻሌንጆች በዘለለ ውጭ ሀገር ብዙ ሪሶርሶች አሉ። የእውቀት ሪሶርስ አለ፣ የማቴሪያል ሪሶርስ አለ። በተለያየ መንገድ ኢትዮጵያ ውስጥ ላለችው ቤተ ክርስቲያን ወይም ለቤተ ክርስቲያናችን ትልቅ አስተዋጽኦ ያደርጋል የሚል እምነት አለን ፐርሰናሊ እና በዛ ረገድ ኢትዮጵያውያን አገራቸው ባለው እንቅስቃሴ በተለይ በቤተ ክርስቲያን እንቅስቃሴ ውስጥ በምን መልኩ ቢያገለግሉ ውጤታማ ይሆናሉ ብለህ ታምናለህ? አንድ ጥሩ ነገር አነሳህ። በውጭ ዓለም ስንኖር አገራችን የተመለከቱ ብዙ ጉዳዮችን ብናጣም ብዙ ደግሞ በአገራችን ሆነን የማናገኛቸው እድሎች ደግሞ አሉ። እዚህ የመማር እድል አለ። ሳይንስና ቴክኖሎጂውን የመጠቀም በቀላሉ የማግኘት እድል አለ። አንዳንድ ጉዳዮችን ለመስራት ብትነሳ የገንዘብ ድጋፎችን፣ የቁሳቁስ ድጋፎችን፣ የቴክኖሎጂ ድጋፎችን ከዛ በተሻለ የማግኘት እድል አለ። እጅግ በአገሪቱ ሊገኙ በማይችሉ ሙያዎች ላይ የተማሩ ሰዎችን እዚህ የማግኘት እድል አለ። ራሱ መንግስታት ለዚህ ለማይኖሪቲ ማህበረሰብ የሚሰጧቸው ድጋፎች አሉ። እነዚህም በሙሉ በማስተባበር አንድ እዚህ ላለው ማህበረሰብ እና እዚህ ለሚወለዱት ልጆች፣ ሁለት ደግሞ አገር ቤት ላለው ማህበረሰብና ለሀገር የሚጠቅሙ ስራዎችን መስራት ይቻላል። ብዙ ጉዳዮቻችን አሁንም ሌሎች ነገሮች ላይ ስለምናተኩር እንዲህ አይነት እድሎችን የመጠቀም አሁን ግብጾችን ያየህ እንደሆነ፣ ሶሪያዎችን ያየህ እንደሆነ፣ አርመኖችን ያየህ እንደሆነ፣ ግሪኮችን ከእኛ ቀደሞ የመጡት እንደዚህ አይነት ነገሮችን በመጠቀም ሌላ ቀርቶ የሶማሊያ ኮሚኒቲዎችን ስታይ እኔ አይቻቸዋለሁ። እንዲህ አይነት እድሎችን በመጠቀም በጣም ጎበዞች ናቸው። በደንብ አድርገው አሟጠው ይጠቀማሉ እነዚህ አይነት እድሎች። እኛ ወደ እነዚህ ነገሮች አናተኩርም። ለምሳሌ ካናዳ ውስጥ ትልቁ የአበሻ ማህበረሰብ አለ የሚባለው ቶሮንቶ ነው። ቶሮንቶ ላይ ግን ጠንካራ የማህበረሰብ ተቋም አታይም። ለምሳሌ አገሪቱን ሊገልጽ የሚችል ቋሚ ኤግዚቢሽን ሊኖረን ይገባ ነበር እኮ። ሰዎች ወይም ልጆቻችን የእኛን ባህልና ታሪክ ለማወቅ ሁሉም ኢትዮጵያ መሄድ አይችልም። ግን እዚህ ሊያይበት የሚችል ድል አለ። ይህን እናቋቁም ብንል ሊደግፉን የሚችሉ ብዙ ተቋማትም ይኖራሉ። የመረጃ ማዕከላት ኢንፎርሜሽን ሴንተርስ ሊኖሩ የሚችሉበት እድል ነበረ። ላይብረሪ፣ ትልቅ ላይብረሪ እንዲያውም በመላ ሀገሪቱ ተበትነው በመላ ዓለም ተበትነው ያሉትን የኢትዮጵያ መጻሕፍት ኢትዮጵያ ውስጥ ነው ከመሰብሰብ እዚህ ሁነህ በቅጅም ዋናውንም በማግኘት ልትሰበስባቸው ትችላለህ። ካልሆነ ዲጂታል ቅጂዎችን ለማግኘት እድል ሁሉ ይኖራል። እና እንዲህ አይነት ማዕከላትን የማሰባሰብ እድል ሁሉ ሊኖረን የሚችልበት ግን አልተጠቀምንበትም። አሁን ከነዛ ከአራቱ ጉዳዮች ወጥተን እንዲህ አይነት ነገር ለማሰብ ገና ነን። ብዙም ደግሞ እንዲህ ለሚያስቡ ሰዎች ድጋፍም የለንም። ሌላ ነገር ላይ ለምሳሌ ፖለቲካዊ ጉዳይ ላይ ወይም ቀልድ፣ ጨዋታ፣ እግር ኳስ አይነት ነገሮች ላይ ነው ብዙ ሰው መገኘት የሚፈልገውም ሲደግፍ የማየውም እንጂ እውቀት ተኮር የሆነ እና ለውጥ ሊያመጣ የሚችሉ መሰረታዊ ጉዳዮች ላይ ብዙዎቻችን ገና እነዚህ ነገሮችን የሚሰሩ ሰዎችን የመደገፍ ሞራላችን ራሱ ገና ነው። ምናልባት አጋጣሚውን አላገኘም ይመስለኛል እንጂ እዚህ የኤድመንተን ኢትዮጵያን ኮሚኒቲ አለ እና እኔም አልፎ አልፎ እሳተፋለሁኝ እና ላይብራሪ ያልከው አለ፣ አዳራሽ ትልቅ ህንጻ አለው የኢትዮጵያን ኮሚኒቲ። ምናልባት አንተ እንዳልከው በብዙ መልኩ መጠናከር አለበት። የላይብራሪ መቋቋምን በተመለከተ ለምሳሌ ከአንድ 6 ወር በፊት ነው የተጀመረው እና እሱ ሰዎች ከራሳቸው ያላቸውን የአማርኛ መጽሐፍቶች አምጥተው ነው መጀመሪያ የተጀመረው እና ያ ምንድን ነው አላማው እንዲያነቡ እዚህ ያሉ ውጭ ሀገር ያሉ ኢትዮጵያውያን እንዲያነቡ በሚለው ነው። እንዳልከው ግን ሌላ ተጨማሪ አላማ አንግቦ አላማ ይዞ መንቀሳቀስ ይችላል። የኢትዮጵያውያን
ቅርሶች፣ የተለያዩ መጽሐፍቶችን የማሰባሰብ ጉዳይ እንደ ትልቅ ነገር ይታያል። ስለዚህ ከዚህ ጉዞ በመነሳት ማለት ነው ወደፊት ምንድን ነው በማህበረ ቅዱሳንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ምንድን ነው ለማድረግ የታሰበው? ምን ቢደረግ ጥሩ ነው የሚል ሀሳብ አለ። ምን ቢደረግ ጥሩ ነው የሚለው ጥሩ ነው። በነገራችን ላይ የዚህ የኤድመንተኑን አይቼዋለሁ። ባለፈው የመጣው ጊዜ መጎብኘት እድል ነበረኝ። አንድ ፈረንጆች ከኛ የሚበልጡ እንምለው አንድ አስተሳሰብ ትንሽ ነገር ይዘው ሲጀምሩ ግን ትልቅ አድርገው ነው የሚጀምሩት እና አንዳንዴ በጣም ተጮሆለት በጣም ኡኡ ተብሎለት አንድ ጉዳይ ሰምተህ ስትሄድ የምታያት ነገር አንድ ጉዳይ ልትሆን ትችላለች። ግን ማስታወቂያው ወይም ደግሞ ስለዛ ጉዳይ ላይ የሚኖረው ነገር እና እዛ ላይብራሪም እንትኑ ሲያስጎበኘኝ የነበረውን ሰው እየጠየኩት ነበር። እንዴት ነው የሚሰሩት? ምንድን ነው የሚያደርጉት? ምን ነው የሚለው እና አብረህ እንትኑ ምግቡን ብቻ ሳይሆን ምንድን ነው ሀፒታይቱን ማምጣት አለብህ። አየህ በውጩ ዓለም ያለን ሰዎች አብዛኛው እንትን ስራ ላይ ያለ ነው። የማንበብ ልምድ የለንም ከሀገር ቤትም አንዳንዶቻችን ይዘህ ስንመጣ። ስለዚህ እሱንም ልታመጣበት የምትችለውን በትልቅ ማዕከል በተለይ እንደ ቶሮንቶ አይነት አሁን ብዙ ሰው ያለበት ቦታ ላይ በደምብ ሰፊ ጉዳዮች መኖር ለምሳሌ ኤግዚቢሽን አንድ ቦታ ያለው፣ ላይብራሪ አንድ ቦታ ያለው፣ ሌላ ደግሞ የኢትዮጵያ ጥንታዊ ጽሁፎች የሚጠኑበት የመረጃ ማዕከላት። ለምሳሌ አንድ ሰው ከዚህ ተነስቶ ኢትዮጵያ መሄድ ቢፈልግና ገዳማትን ማየት ቢፈልግ ምን የትኞቹ አማራጮች ይኖሩታል? በጣም ለምሳሌ 10 ቀን ያለኝ አዲስ አበባ ውስጥ ቢልህ በ10 ቀን ምን ይችላል? ከዚሁ አቅዶ ሊሄድ የሚችል ከዚሁ ደግሞ ሊያስጎበኙት የሚችሉ ሰዎችን ተገናኝቶ ሊሄድ የሚችልበት መረጃዎቹን ከዚህ አገኝቶ በደንብ ፕላን አድርጎ ሊሄድ። አይ 3 ወር ነው ያለኝ ቢል ምን ሊያይ ይችላል? የት ቦታ ዕቃ ሊገዛ ይችላል? የት ቦታ የባህል ነገሮች ሊያገኝ ይችላል? ጥናት ሊያደርጉ የሚፈልጉ ጋዜጠኞች ቢፈልጉ ኢትዮጵያ ልንሄድ ነው እንደዚህ እናደርግ ነው ቢሉ እነዚህ ነገሮች ሊኖሩን ይገባል። አየህ እነዚህ ነገሮች መኖር ብቻ ሳይሆን ደግሞ በጣም ልንጮህላቸው ይገባል። በዚህ ሀገር የተጮህለት ነው። በቃ ጥሩ ነገር ማለት ብዙ የተጮህለት ነው እንጂ አንተ ጥሩ ነገር ይዘህ ምንም ካልጮህክለት በቃ የለህም ነው የምትባለው። እና እነዛን ነገሮች ደግሞ ከሌሎች ኔትወርኮች ጋር የማገናኘት እንግዲህ 21ኛው ክፍለ ዘመን የኔትወርኪንግ ዘመን ነው የሚባለው። ስለዚህ እንደዚህ ከካልቸራል ጉዳዮችን ከሚሰሩ አካላት ጋር ኔትወርክ ፈጥረህ እንደ አንድ የቱሪስት ዴስቲኔሽን ሁሉ እኮ ሊታይ ይችላል። በቶሮንቶ እንደ አንድ የቱሪስቶች እንደሚመጡበት ቦታ አብሮ ደግሞ እዛው የኢትዮጵያ ምግቦች አብረው ሊቀርቡ ይችላሉ። ብዙ ነገሮች የኢትዮጵያ ልብሶች ሊሸጡ ይችላሉ። ፖስተሮች፣ ሰዎች ለምሳሌ ፎቶግራፎችን ከኮምፒውተር መርጠው ይህን ፖስተር ማድረግ እፈልጋለሁ፣ ይህንን ፍሬም እፈልጋለሁ። ምክንያቱም ወደ ሀገርህ 100% መሄድ ባትችል አገርህን ትንሿን ሀገር እዚህ መፍጠር የሚቻልበት የውይይት ማዕከላት ለምሳሌ ሁልጊዜ የኛ ውይይቶች ፖለቲካል ውይይቶች ብቻ ናቸው። ለምንድን ነው ሌሎች ውይይቶች የማይኖሩት? ለምሳሌ አንተ አንድ ሀሳብ ቢኖርህ የት ነው የምታቀርበው? ምንም እኮ ማቅረቢያ ቦታ የለም። በቃ ጥሩ ሀሳብ ቢመነጭልህ ፌስቡክ ላይ ከመጻፍ ያለፍ ማቅረቢያ ቦታ የለም። ግን ማዕከላት ቢኖሩና ለምሳሌ ሁልጊዜ ሐሙስ በቃ ማንኛውም ሀሳብ ያለው ሰው የሚያቀርብበት መድረክ የተለመደ መድረክ ቢኖር ቡክ ማድረግ ነው የሚጠበቅበት። ሀሳብ አለ ቡክ ታደርጋለህ፣ ተራ ሲደርስ ታቀርበዋለህ። ወይ ሀሳብህ ያድግና ወደ ሌላ ነገር ይቀየራል፣ ወይ መጽሐፍ እንዲሆን አንድ ካምፓኒ ያግዛል። ብቻ ትራንስፎርም ያደርጋል። ሀሳብህ አንተ ጋር ብቻ ሆኖ የሚቀርበት እድል የለም። ሌሎቹ እንዲህ አይነት እድሎች አሏቸውና ያንን መጠቀም መቻል አለብን ነው የኔ ትልቁ ነገር። እና በዚህ ረገድ ማህበረ ቅዱሳን መስራት ያለበት ስራ አለ። የወጣቶች ማህበር ነው፣ የተማሩ ሰዎች ማህበር ነው። ብዙዎቹ አባላቱ በአገር ቤትም በውጭም ያሉት ናቸው። ስለዚህ አንደኛ ከተለያዩ አገሮች ካሉ አባላቱ ጋር ልምድ እንዲለዋወጡ እዚህ ያሉት አድርጎ ቤተ ክርስቲያናቱ ጠንካራ በቃ ህንጻ መግዛት የመጨረሻ ዓላማ አይደለም ለቤተ ክርስቲያን። በተለይ እዚህ ሀገር ህንጻ መግዛት የገንዘብ ጉዳይ ነው። እኛ ሀገር ህንጻ ለመስራት የገንዘብ ጉዳይ ብቻ አይደለም፣ መሬት ከመንግስት ለማግኘት ነው እንደውም ትልቁ ፕሮሰስ የሚፈጅበት እና እዚህ ግን የገንዘብ ጉዳይ ነው። ገንዘብ እስካለ ድረስ መግዛት ትችላለህ። ትልቁ ጉዳይ እሱ አይደለም። ይልቅስ ያን ቤተክርስቲያን በጠንካራ መሰረት ላይ ነው ልክ እንደ ወንዝ ከመነጨ በኋላ ጥቅሞች መስጠት አለበት።
ከሃርድዌሩ ይልቅ ሶፍትዌሩ ነው እና እሱ ላይ በጣም እንዲሰራ ማህበሩ የካናዳ አብያተ ክርስቲያናት አጥቢያ ቤተ ክርስቲያናት ማገዝ መቻል አለበት። ጠንካራ መዋቅር፣ ጠንካራ ህግ፣ ጠንካራ ይሄ ኢንሪች አውት እንዲኖራቸው ህዝቡን የሚደርሱበት መንገዶች እንዲኖራቸው በማድረግ ረገድ ቤተ ክህነቱንም ማሳመን ያስፈልጋል። ለምሳሌ ሀገረ ስብከቱ ጠንካራ አይደለም እንዳየሁት ሰፊ ስለሆነ ነው ይባላል። ኖ በ21ኛው ክፍለ ዘመን ረዥምና ሰፊ የሚባል ነገር የለም፣ ጠቧል። አሁን እድሜ ለኔትወርክ እድሜ ለኮሚኒኬሽን መሳሪያዎች ዛሬ እዚህ ቦታ ሆነ አንተ በመላው ዓለም ካሉ ሰዎች ጋር ስብሰባ መሰብሰብ የምትችልበት ሰው ከቤቱ ሆኖ የሚሰራበት ዘመን ላይ ነው ያለ ነው እና ይህ ርቀት ምክንያት ሊሆን የሚችልበት አይደለም። ስለዚህ እነዛን ተጠቅሞ አሰራሮቻችንን ዘመናዊ ማድረግ ነው። ጊዜ ባይኖርህ ቴክኖሎጂው በአጭር ጊዜ ብዙ ነገር እንድትሰራ አድርጎናል። ድሮ ጊዜ እንደ ልብ ነበረ ይባላል። ድሮ ጊዜ እንደ ልብ የነበረው ቴክኖሎጂ እንደ ልብ ስላልነበረ ነው። አሁን ጊዜ እያነሰ ሲመጣ ቴክኖሎጂ ደግሞ ድሮ በ10 ሰዓት የምትሰራውን በ10 ደቂቃ እንድትሰራው አድርጎሃል። ስለዚህ እኩል ነው። ድሮ 10 ሰዓት የነበረ 10 ሰዓት ስለሚፈጅብህ ነው ጉዳዩ። አሁን 10 ሰዓት የሌለህ ጉዳዩ በ10 ደቂቃ ስለሚፈጅብህ ነው። ስለዚህ ቴክኖሎጂውን እስከተጠቀምክ ድረስ እነዚህ ስለሚደግፉ ጉዳዮችን ቶሎ መጨረስና ቶሎ ወደ ውጤት መምጣት የሚቻልባቸውን መንገዶች አዘጋጅቶ ሀገረ ስብከቱ በደንብ እንዲዋቀር በተለይ የምዕራብና የምስራቅ እኔ ለብፁዕ አባታችን የሰጠኋቸው ሀሳብ ምዕራብና ምስራቅ የምስራቅ ካናዳ ምዕራብ ካናዳ 2 ሀገረ ስብከት ቢሆን አሜሪካ ለምሳሌ 3 ሀገረ ስብከት ነው። ካናዳ ስናየው ሰፊ ነው፣ 2 ሀገረ ስብከት መሆን አለበት። ምዕራቡ ምስራቁ ስለሆነ የተለጠጠው ስለዚህ ካልጋሪን ይዞ ብሪቲሽ ኮሎምቢያንና አልበርታን 2 ግዛቶች አንድ ሀገረ ስብከት ማድረግ ኢስቱ ደግሞ አንድ አካባቢ የተሰበሰበ ስለሆነ ወደ እነ ኩቤክን ይዞ የቶሮንቶ ያለችበትን ማን ነው እነሱን ይዞ ዋና ከተማው ያለበትን በአካባቢ ያሉ እነ ኪችነር እነዚህን ይዞ አንድ ሀገረ ስብከት ነው ሲያቋቱ በድራይቭ የምትደርስ ናቸው። እነዚህ 4-3 ሰዓት ድራይቨሮች ናቸው። ያንን ሀገረ ስብከት አድርጎ እርስ በርስ ደግሞ 2 ጉባኤ እንዲፈጠር የምስራቅ ካናዳ ጉባኤና የምዕራብ ካናዳ ጉባኤ። የምስራቅ ካናዳ ጉባኤ የምስራቅ አካባቢ ያሉት ልክ እንደዚህ አይነት ሐዋርያዊ ጉዞ ቢመጣ በደንብ አዘጋጅተው እዛ አካባቢ የጋራ ጉባኤ ለምሳሌ አሜሪካን ሀገር የማርቆሳን ጉባኤ አለ፣ የሰንበት ቤቶች አንድነት ጉባኤ አለ፣ የበዓለ ወልድ ጉባኤ አለ፣ በአምደ ሃይማኖት ብዙ ጉባኤያት ነው በአመት የሚደረጉት እና ሰው ከእነዚህ አንዱ ውስጥ የመሳተፍ እድል አለው። እዚህ ግን እንዲህ አይነት ጉባኤያት የለም። ያለው የማርቆሳን ጉባኤ ብቻ እሱም የአባላቱን የተመለከተ። ስለዚህ የህዝብ ጉባኤያት ያስፈልጋሉ። ህዝብ በሙሉ መጥቶ የሚማርባቸው ተገናኝቶ ይማር። ለምሳሌ ካልጋሪ ላይ ተደርጎ ከዚህ ነርተን ሂደን ልክ ባለፈው ሐዋርያዊ ሕይወት ላይ እንደተደረገው ከቫንኮቨርም ነርተው መጥተው አንድ ትልቅ ጉባኤ ለ3 ቀን ማደሪያ ምሳ ተዘጋጅቶ ካልጋሪ ሆስት አድርጎ ማለት ነው። በሌላ ጊዜ ደግሞ ቫንኮቨር ላይ ተዘጋጅቶ ሁላችንም ሄደን እንደውም ያኔ ከሲያትልም ሁሉ ጋብዘን የሚደረግበት አንድ ጊዜ ደግሞ ኤድመንተን ሁሉም መጥተው እዚሁ ዓርብ መጥተው በተለይ ይሄ ሎንግ ዊኬንድ በሚኖርበት ጊዜ ዓርብ፣ ቅዳሜ፣ እሁድ፣ ሰኞ በሚኖርበት ጊዜ 2ቱን ቀን ትጠቀማለህ። ዓርብን ለመንገድ ሰኞን ለመንገድ ተጠቅመህ እንዲህ አይነት ህዝብ የሚያነቃንቁ ነገሮች መሰራት መቻል አለባቸው የሚል ነገር ተነጋግረናል። ከዛ በተጨማሪ ልጆች ላይ መሰራት መቻል አለበት። የግሪክ አብያተ ክርስቲያናት ትልቁ ፈተና የሚሉት ከዛሬ 100 ዓመት በፊት ሲመጡ የመጡት ከነ እምነታቸው ከነ ባህላቸው ነው። ከ2 ትውልድ በኋላ ግን ግሪካውያን ካናዳውያን ሆኑ፣ አሜሪካውያን ሆኑ። ስለዚህ ማን ይቀጥል? በቃ እዛ ውስጥ ገቡ እና እነሱን ከተዋጡበት ማውጣት በጣም ከባድ። ሁልጊዜ ከሀገር ቤት አታስመጣማ። አሁን እኮ እኛ አሁን ቤተክርስቲያን ውስጥ ያለን አብዛኞቹ ሰዎች ብታይ ከሀገር ቤት የመጣን እዚህ የተወለዱት ልጆች ቁጥራቸው በጣም ጥቂት ነው። ከ50 ዓመት በኋላ ስታስበው ምናልባት ከሀገር ቤት ሰው መምጣት ሊያቆም ይችላል እኮ። ከ100 ዓመት በኋላ ከሀገር ቤት ሰው መምጣት ቢያቆም የእኛ ልጆች ይቀጥላሉ ወይ? ዛሬ የገዛናቸውን በሚሊዮን አውጥተን የገዛናቸው አብያተ ክርስቲያናት አይሸጡም ወይ? እኛም እኮ የገዛ ነው ከሸጡት ሰዎች ነው። በሌሎች አብያተ ክርስቲያናት የሚታይ ነገር ነው። አዎ የሸጡት እኮ ሰዎች ያኔ ሲሰሩት እንሸጠዋለን ብለው አይደለም የሚሰሩት። ጠንካሮቹ ሰሩት፣ ደካሞቹ ሸጡት። ዛሬ ጠንካሮቹ የገዛነውን ደካሞች ትውልድ አፍርተን የማይሸጥበት ምንም ምክንያት የለም ካልሰራን በስተቀር እና ልጆቹን በደንብ ማያዝና ቢያንስ ሃይማኖታቸውንና ማንነታቸውን እንዲያውቁና በዛ እንዲኮሩበት
አድርጎ የማሳደግ ስራ መሰራት መቻል አለበት የሚል ስንነጋገር ነበር። ከእንትን ጋር ከፖቴንሻል ጋር ተያይዞ ቅድም የተነጋገርነው ነገር አለ። ፖቴንሻል ያላቸው ሰዎች ወይም ክህሎቱ ያላቸው ሰዎችን አነፍንፎ የማግኘትና ከዛ በተጨማሪ ደግሞ እኔ በቅርቡ ሴንስ የማደርገው ነገር ምንድን ነው፣ ብዙ ጊዜ ነገሮችን ኢንስቲቱሽናላይዝ የማድረግ ነገር ብዙ አይታይም። ኢንዲቪዥዋሎች ነው የምታየው ብዙ ጊዜ ብዙ ሲሯሯጡ ሲደክሙ። እሱ በጣም ከመነሳሳት ጋር በተያያዘ ጥሩ ሆኖ ሳለ ሰስቴናቢሊቲ በምናስብበት ጊዜ ችግሮች ይፈጠራሉ እና ኢንስቲትዩሽን መፍጠር ወይም ደግሞ ሲስተም መፍጠር የሚለው ነገር ላይ መሰራት ያለበት ይሄ ፐርሰናል ኦፒኒየን ነው። ያንተ ሀሳብ ምን ይመስላል? ትክክል እኮ ነው። በነገራችን ላይ ኢትዮጵያም ውስጥ እኮ ረዥም ጊዜ መቆየት የቻሉት ተቋም የሆኑት ናቸው። እንደውም በኢትዮጵያ ውስጥ 2 ተቋማት ናቸው ረዥም ዘመን ኖሩ የሚባለው፣ መንግስትና ቤተክርስቲያን። ያው ሌሎች ተቋማት እየፈረሱ ነው የመጡት። 2 ተቋማት ናቸው ያሉት። እነዚህም ተቋም ስለሆኑ ነው። ለምሳሌ የአብነት ትምህርት ቤት ብትል ትምህርቱ አለ፣ ግን ትምህርቱ ብቻውን አይደለም የተቀመጠው፣ ተቋም ሆኖ እንዲቀጥል የተደረገውና ያለ ተቋምማ ሀሳብ ከሰው ነው የሚመጣው። ሀሳብ ከተቋም አይመጣም። ሀሳብ ከሰው መጥቶ ተግባራዊ ሊደረግ የሚችለው ግን በተቋም። ምክንያቱም ተቋም ማለት የኔትወርኪንግ ጉዳይ ነው። ከዛ ደግሞ ያንተን ሀሳብ የሚተገብሩ፣ የሚያዳብሩ፣ የሚቃወሙ፣ የሚያሻሽሉ መኖር መቻል አለባቸው። አሁን እኛ አገር እዚህም ያለው ትልቁ ችግር ምንድን ነው? ሰዎች በየግላቸው የሚሰሩት። ያ በየግላቸው መስራታቸው 2 ጉዳት አለው። አንደኛ 2 ቦታ አንድ አይነት ሀሳቦች ውድ በሆነ ዋጋ እየተሰሩ ነው። አንተ የሆነ ነገር አስበሃል፣ እኔ ደግሞ ካልጋሪ ሁኝ አስቤያለሁ፣ ሌላ ሰው ደግሞ ቶሮንቶ ሆኖ አስቧል። ለአንድ ውጤት ነው የምንሰራው እና 4ታችንም 4 በጀት እየወጣ 4 ጊዜ እየሰዋል። ብንገናኝ ግን እንከፋፈለዋለን። አንደኛው ቶሎ ይደርሳል ስንከፋፈለው፣ ወጪው ይቀንሳል ስንከፋፈለው፣ እንደገና ደግሞ በሀሳብ ሼር እንደራረጋለን። ይሄን ሁሉ አሳጥቷል እና እኔ የሀገራችን ምሁራን የሀገራችን ባለሙያዎች ተቋም ምስረታ ላይ በጣም መስራት መቻል ያስፈልጋል። መረጃዎችን ልታስቀምጥ የምትችለው ተቋማት ሲኖሩ ነው። አንተ ምን ሰርተህ እንደነበረ ፔፐሮችን ልታስቀምጥ የምትችለው፣ ዳታዎችን ልታስቀምጥ የምትችለው፣ ያገኘሃቸው ነገሮች ልታስቀምጥ የምትችለው የሆነ ተቋም ሲኖር፣ ልታወርስ እንኳን የምትችለው የሆነ ተቋም መኖር አለበት። ቅድም አሁን ቤተ መጻሕፍት ስናቋቁም ሰዎች መጽሐፍ ይዞ መጡ። ቤተ መጻሕፍቱ ባይኖር ለማን ያመጡታል መጽሐፉን? አንዳንዱ እኮ መጽሐፍ አንተ አንብበኸው ላትፈልገው ትችላለህ፣ ግን የሚፈልገው ሰው ይኖራል። ያንን ሊያቀባበል የሚችለው ተቋሙ ነው እና እንዲህ አይነት ነገሮች ተቋም ምስረታ ላይ በጣም ደካሞች ነን። በተለይ ደግሞ ውጩ ዓለም የግድ ያስፈልጉናል። እንዴ አሁን በጣም እንደ አንድ ምሳሌ ላንሳለን። የኩባ ኮሚኒቲ አሜሪካ ውስጥ ፍሎሪዳ በጣም ጠንካራ ኮሚኒቲ ነው። ብዙዎቹ ኩባዎች ያኔ ኩባ ሶሻሊዝም ስትጀምር የመጡ ናቸው እና መጡ። ብዙዎቹ ቋንቋን አይችሉም። ስለዚህ የጉልበት ስራ ላይ ነው የተሰማሩት። ግን በጣም ጠንካሮች ናቸው። ልጆቻቸውን አስተማሩ። እነሱ ጉልበት ስራ እየሰሩ ስለዚህ አሁን የፍሎሪዳ ምርጫ ምን ይባላል? የአሜሪካን ምርጫ ፍሎሪዳ ይወስነዋል። የፍሎሪዳ ምርጫ ደግሞ የኩባ ኮሚኒቲ ይወስነዋል። ማንም እስካሁን ባለው የፕሬዚዳንት ምርጫ ፍሎሪዳን ሳያሸንፍ የአሜሪካን ፕሬዚዳንት የሆነ የለም። ፍሎሪዳ ደግሞ የኩባን ኮሚኒቲ ይሁንታ ሳያገኝ ፍሎሪዳን ያሸነፈ የለም ይባላል። ይሄ ማለት የወሳኝነት ሚና ነው የያዙት። አየህ፣ ግን በቁጥር ስታያቸው በጣም ጥቂቶች ናቸው። ግን የንግድ ይኸው ባለፈው አንድ የነሱ ሰው እኮ ለፕሬዚዳንትነት ለሪፐብሊካን ፕሬዚዳንትነት እስከ መወዳደር ደርሶ ነበረ። ይሄ ምን ማለት ነው? ተቋም መኖር አለበት። እንደ ኮሚኒቲ ስለሰሩ ነው እንጂ በየግላቸው አይደለም። እንደ ተቋም እየሰሩ ነው። የመጨረሻ ላይ እኮ አሜሪካና በኩባ መካከል ያለው ግንኙነት እንደገና እንዲጀመር ብዙ ነገሮችን ለውጥ እንዲመጣ አደረጉ ከ70 ዓመት በኋላ። ይሄ በተቋም የመጣ ለውጥ ነው። ግን ጥቂት ናቸው። ምናልባት አሜሪካ ውስጥ እንግዲህ የዲኤምቪን የዲሲ የሜሪላንድና የቨርጂኒያን ስታቲስቲክስ አይቼዋለሁ። ወደ 963 ሺህ አበሻ አለ በእነዚህ 3 ስቴቶች ውስጥ። ይሄን ያህል ኩባዊ የለም፣ ግን ጠንካሮች ናቸው። አሁን እኛ ታዲያ ምንድን ነው የጎደለን ቁጥር እያለን ስትል ጠንካራ ተቋም የለም። ብዙዎቹ ፕሬዚዳንቶች ውድድር ሲያደርጉ ኮሚኒቲዎች ይሄዳሉ። የስፓኒሽ ኮሚኒቲ ሂደው ንግግር አድርገው ምረጡኝ ይላሉ። የኩባ ኮሚኒቲ ሂደው ምረጡኝ ይላሉ። የአረብ ኮሚኒቲ ውስጥ ሂደው ምረጡኝ ይላሉ።
አበሻ ኮሚኒቲ መጥቶ ምረጡኝ የሚል ሰው አታይም። ለምን የሉማ? አበሾች በየራሳቸው አሉ እንጂ እንደ ተቋም አታገኝ። ስለዚህ ቮት እነሳሃለን ብለህ ለማለት አትችልም። ቮትህን የምታሳይበት ምንም እንትን የለህም እና የግድ ነው ተቋማት መኖር አለባቸው። ካልሆነ ምንም እንደዚህ ማይኖሪቲ በሆንክበት ሀገር ጠንካራ ልትሆን የምትችለው ጠንካራ ተቋም በመመስረት ብቻ ነው እና እሱ ላይ ድክመት አለ። ትክክል ነው። እኔም በራሴ ኦብዘርቭ ማድረገው ነው። ምናልባት የቻይናን ኮሚኒቲ እዚህ ካናዳ ውስጥ ብትወስድ ለነገሩ ማይኖሪቲ የማይባሉም በጣም ብዙ ናቸው። የመጡትም ቆይተዋል። ግን ስቲል ባህላቸውን በመያዝ ረገድ በተለያዩ አጋጣሚዎች ያንን ነገር በማንጸባረቅ ረገድ ሌላው ማህበረሰብ ላይ ራሱ ኢንፍሉዌንስን በመፍጠር ረገድ ትልቅ እንትን አላቸው። ልክ ነው ይባላል እኮ አንድ ቻይና ይመጣል፣ አንድ ቦታ ይከራያል። ከዛ እሱን ተከትለው 4 ቻይና ይመጣሉ። ከዛ ቀጥሎ ግን የሚኖረው ቻይና ታውን ነው ይባላል።